የብዙ ሰዎች ሀብት ንብረትና ገንዘባቸው ተዘርፏል። የትምህርት ቤት ዘበኛን ጨምሮ ከ17 በላይ ንጹሃን ሰዎች የክልሉ መንግስት በሚመራው በክልሉ አድማ በታኝ ፖሊሶች፣ በጋሞ ዞን መደበኛ ፖሊሶችና ሚሊሻዎች በጅምላ የዘር ማጥፋት ወይም ጄኖሳይድ ተግባር በግፍ በጥይት ተገድለዋል። ይህንን የጅምላ ግድያ ወንጀልን የፈጸሙት እና ያስፈጸሙት አካላት እስካሁን ድረስ በሕግ አልተጠየቁም። ከዚህም ባለፈ የዘይሰን ህዝብ በሰው ሰራሽ ድህነትና ረሃብ ለመቅጣት በማሰብ የክልሉ አድማ በታኝ ፖሊሶች፣ የጋሞ ዞን መደበኛ ፖሊሶችና ሚሊሻዎች በአርሶ አደሮች ላይ የጥይት ተኩስን በመክፈት እያባረሩ በ2016 ምርት ዓመት ላይ ያመረቱትን ከፍተኛ የሆነ የጤፍ፣ የበቆሎ፣ የማሽላ እና ሌሎችም ምርቶች በክምርና በጎተራ ውስጥ እንዳሉ በእሳት አቃጥለዋል። የሰዎችን የመኖሪያ ቤቶችና ንብረቶችን በጭካኔ አቃጥለዋል። በአሁኑ ወቅት የጤና ጣቢያና ትምህርት ቤቶች የጦር ሰራዊቱ ካምፕ ሆነው እያገለገሉ ናቸው። ህዝባችን በሰላም ወጥቶ መግባትና የልማት ስራውን መስራት አልቻሉም። እነዚህና የመሳሰሉት በደሎች የሚፈጸሙበት ምክንያት ህዝባችን ራሱን በራሱ ለማስተዳደር ስል ለዘመናት ሲጠይቅ የኖረውን የልዩ ወረዳ አስተዳደራዊ መዋቅር ጉዳይን ለማፈንና የዘይሰን የብሔር ማንነትን ህልውና ጨፍልቆ በማጥፋት ከመልክዓ ምድሩ ጋር በጋሞ ዞን አስተዳደር ውስጥ አፍነው በዘመናዊ የቅኝ ግዛት ስርዓት ለማኖር ሲሆን ይኸውም የክልሉ መንግስት ህዝቦችን በእኩል አይን ባለማስተዳደሩና በሁለቱም ህገ መንግስቶች ውስጥ ለዘይሰ ብሔረሰብና ህዝብ የተሰጡትን ህገ መንግስታዊ መብት ባለማክበሩ ምክንያት የመጡ የአፈጻጸም ችግሮች ናቸው። ክቡር ጠቅላይ ሚኒስትር፣ በደቡብ ኢትዮጵያ ክልል ውስጥ የታፈነውን የዘይሰ ብሔረሰብና ህዝብ የራስን በራስ የማስተዳደር ህገ መንግስታዊ መብትና የሌሎቹም ህዝቦች ተመሳሳይ ጥያቄዎችን ለመመለስ እንዲሁም በክልሉ ውስጥ የተፈጠሩ የመልካም አስተዳደር እጦቶችን በማስወገድ ዘላቂ ሰላምን ለማምጣት ከክልሉ በላይ የሚመለከተው የፌዴራሉን መንግስት ስለሆነ በእነዚህ ጉዳዮች ላይ መንግስት ምን አይነት የመፍትሄ እርምጃን ይወስዳል የሚል ጥያቄ አለኝ። እጅግ በጣም አመሰግኖታል።